የዩክሬን ጦርነትን የማቆም የድርድር ተስፋና የማዕቀብ እርምጃ፣ የፓሪስ ፈረንሳይ ቤተ መዘክር መዘረፍ ያስከተለው ስጋትና ክርክር ያልናቸውን ሁለት ርዕሶች በቃለ መጠይቅ ያሰማናል ዜና መጽሔቱ። በዚሁ ቅደም ተከተል ይቀርባሉ። ዩናይትድ ስቴትስና የአውሮፓ ህብረት በያዝነው ሳምንት በሩሲያ ላይ ተጨማሪ ማዕቀብ ጥለዋል። ዩናይትድ ስቴትስ ሮዝኔፍ እና ሉክ ኦይል የተባሉ የሩሲያ የነዳጅ ዘይት ኩባንያዎች አሜሪካ ውስጥ ያላቸው ሀብትና ንብረት እንዳይንቀሳቀስ አግዳለች። የአሜሪካ ኩባንያዎችም ከሁለቱ ኩባንያዎች ጋር እንዳይሰሩ ከልክላለች። የአውሮፓ ህብረት በበኩሉ የህብረቱ አባል መንግስታት ከሩሲያ ፈሳሽ ጋዝ እንዳይገዙ አግዷል። የአውሮፓ ባንኮች ውስጥ የሚገኝ የሩሲያ ገንዘብን ለዩክሬን ለመስጠትም አባል መንግስታት እየተነጋገሩ ነው። ዛሬ የአውሮፓ ሀገራት መሪዎች ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ለንደን ውስጥ ተጨማሪ ውይይት እያደረጉ ነው። የአውሮፓና የዩናይትድ ስቴትስ መንግስታት በሩሲያ ላይ ተጨማሪ እርምጃ የወሰዱት የዩናይትድ ስቴትስና የሩሲያ መሪዎች የዩክሬኑ ጦርነት ስለሚቆምበት ብልሃት በቅርቡ ቡዳፔስት ሃንጋሪ ውስጥ ይነጋገራሉ ተብሎ በሚጠበቅበት ወቅት መሆኑ ነው። ስለ ማዕቀብ ውይይቱና የዋሽንግተን ወኪላችን አበበ ፈለቀን በስልክ አነጋግሬው ነበረ። አበበ፣ ሰሞኑን የዩናይትድ ስቴትስና የሩሲያ ጠብ እንደገና ያገረሸ ይመስላል። ፕሬዚደንት ዶናልድ ትራምፕ ከአንድ 3 ሳምንት በፊት ቶም ሃዋክ የተባለውን የዩናይትድ ስቴትስ የመካከለኛ ርቀት ተወንጫፊ ሚሳኤል ለዩክሬን ለመሸጥ ሀሳብ እንዳላቸው አስታውቀው ነበረ። ከአንድ 2 ሳምንት በኋላ ደግሞ ፕሬዚደንት ቭላዲሚር ፑቲንን በስልክ ካነጋገሩ በኋላ እነዚህን የሚያማምሩ ቆንጆ ሚሳኤሎች አሜሪካ ትፈልጋቸዋለች ብለው ዜሌንስኪ ዋይት ሃውስን በጎበኙበት ወቅት ነግረዋቸዋል። ከፕሬዚደንት ፑቲን ጋራም በዚህ በያዝነው ጥቅምት ማብቂያ በግሪጎሪያኑ ማለት ነው፣ ምናልባት እስከሚቀጥለው ሳምንት ቡዳፔስት ሃንጋሪ ውስጥ ተገናኝተው ለመነጋገር ቀጠሮ ነበራቸው። አሁን ግን ከትናንት ወዲያም ዩናይትድ ስቴትስ በሁለት የሩሲያ የነዳጅ ዘይት ኩባንያዎች ላይ ማዕቀብ ጥላለች። የኩባንያዎቹ ሀብት እዛ አሜሪካ ውስጥ ያለው እንዳይንቀሳቀስ አግዳለች። የአሜሪካ ኩባንያዎችም ከነዚህ ከሁለት የነዳጅ ኩባንያዎች ጋር እንዳይሰሩ ከልክላለች። ምንድን ነው ይሄ በአጭር ጊዜ ውስጥ 2-3 ሳምንት በማይሞላ ጊዜ ውስጥ የሚለዋወጠው የትራምፕ አቋም ለምንድን ነው? ሁለት መልሶች ናቸው። አንደኛው የፕሬዚዳንት ዶናልድ ትራምፕ ስብዕና ጭምር ነው። እንደዚህ አይነት ውሳኔዎች ስትራቴጂክ የሆነ ሀሳብን የሚጠይቁ ብዙ ጥናቶች የሚቀርቡባቸው እና ዘላቂ የሆነ የአሜሪካንም የሆነ ዓለም አቀፍ ሁኔታዎችን ከግምት ውስጥ ያስገቡ ናቸው መሆን ያለባቸው። በአብዛኛው ፕሬዚዳንት ትራምፕ የሚወስዷቸው ውሳኔዎች ግን የሚመስሉት ባለው ተጨባጭ ሁኔታ ላይ እዛው ጋር የሚደረጉ ውሳኔዎች ናቸው ይመስሉ እና ከዚህም አንጻር እነኚህ ውሳኔዎች ከቭላዲሚር ፑቲን ጋር ከነበራቸው የስልክ ውይይት ወይም ደግሞ ቡዳፔስት ላይ ከነበረው የንነጋገር ተስፋ፣ ምክንያቱም በአጭር ጊዜ ውስጥ ይደረጋለን ብለው ነበረ። ስለዚህ አንድ ጊዜ ተስፋ ሲያዩ አንድ ነገር ይናገራሉ። ከዛ ደግሞ ተመልሰው ትንሽ ቅሬታ ሲኖር ሌላ ትልቅ የሆነ ውሳኔን ይወስናሉ እና ከዚህ ጋር የተያያዘ ነው የሚመስለው። ያው በዘፈቀደ ነው የሚወስኑት ወይም የሚናገሩት ማለት ነው ሰውየው። አዎ እንግዲህ ከዚህ ቀደም አሜሪካ ፕሬዚዳንት የሚናገረው ነገር የሚሆን ነገር ነው። ከዚህ ቀደም የሚደረጉ ንግግሮች ጥንቃቄና ስትራቴጂክ ቲንኪንግ የምንለው ወይም የታሰበበት ተደርጎ ነበር የሚወሰደው እና አሁን ግን በአብዛኛው ፕሬዚዳንት ትራምፕ በግልጽነትና በፊት ለፊት ምናልባት መጨረሻ ላይ ስብሰባቸው ላይ ውይይታቸው ላይ መጨረሻ ላይ የቀረበላቸውን ሀሳብ ይሆናል የሚናገሩት እንጂ ብዙ የተብላላ ነገር ላይ መስል ይችላል እና አንዱ ምክንያት እሱ ነው። ሌላው ግን እንግዲህ ምናልባት ከቭላዲሚር ፑቲን ጋር የነበራቸው ግንኙነት አንዴ ጥሩ ነበረ፣ ጥሩ ሲሆን ጥሩ ውሳኔ፣ አንዴ ደግሞ መለስ ብሎ ቀዝቀዝ ሲል ደግሞ መጥፎ ውሳኔ ይወስናል። ነገ ደግሞ መልሰው ሚሳይሉንም አንሸጥም ውይይቱም ይቀጥላል ሊሉ ይችላሉ እና ምንም አይነት ወዲሁ የሚገመት ነገር የለውም። ይሄ ማዕቀብ ሩሲያን ምን ያህል ይጎዳ ይሆን? እርግጥ ነው ፕሬዚደንት ቭላዲሚር ፑቲን ጉዳቱ ብዙም አይደለም፣ ነገር ግን የተወሰነው ውሳኔ የወዳጅ ውሳኔ አይደለም፣ አንፍሬንድሊ ነው ያሉት። የአውሮፓ ህብረትም እንዲሁ ተመሳሳይ ማዕቀብ ከ2026 ጀምሮ የሚጸና የጋዝ ግዢ ማዕቀብ የሩሲያን ጋዝ የአውሮፓ ህብረት አባል ሀገራት እንዳይገዙ ወስኗል። ፕሬዚደንት ፑቲንን እነዚህ ተከታታይ ማዕቀቦች አስገድደው የዩክሬኑን ጦርነት እንዲያቆሙ ያደርጓቸው ይሆን?
አይመስልም። ለምንድነው እንደዛ ምለው? እስካሁን ድረስ ባለፈው ዓመታት ራሽያ ከማዕቀብ ወጥታ አታውቅም። በእነዚህ ሁሉ ማዕቀቦች ውስጥ ነው ጦርነቱን እያካሄደች ያለችው። የአሁኑ ማዕቀብም በአውሮፓ ህብረትም ሆነ በአሜሪካ የተጣለባት ማዕቀብ በአብዛኛው የራሽያን የኃይል ኤክስፖርት እና ባንኮች እና በጣም ወሳኝ የሆኑ የኢንዱስትሪ ምርቶቿን ማዕከል ያደረገ ነው እና ዋናውም ዓላማ ለጦርነቱ የምታወጣው ገንዘብ እንድታጣ እና ማስጨነቅ ዓላማን የያዘና ያሰበ ነው። ከዛ ውጪ ይሄ ነገር ህግ ሆኖ መውጣቱ ብቻ ሳይሆን ተፈጻሚነቱ ወሳኝ ነው። ምን ያህል ሀገራት ይተባበራሉ? ለምሳሌ ከመርከብ ጉዞ ጋር በተያያዘ ኢንሹራንሶች አይቻልም ተብሏል። ኢንሹራንስ ካምፓኒዎች ይተባበራሉ ወይ? በብላክ ማርኬት እንደሚባለው አይነት በጀርባ ሰርቪስ የሚሰጡ ሌሎች ኃይሎች ይተባበራሉ? እነሱ ሁሉ ነገሮች ጥያቄ ውስጥ ይገባሉ። ከዛ ውጪ ግን አሁን ቻይና፣ ህንድ እና ሌሎች የምስራቅ ኤዥያ ሀገራት ሌላ ማርኬት ሆነዋል እና ሌላ ተጨማሪ ገበያን መፍጠር የምትችልበት ሁኔታ ይኖራል። በአጭር ማገላለጽ ችግሩ ወይም ጫናው መፍጠሩ አይቀርም። ግን ያው ጊዜ ራሽያ ሌላ አማራጭ መንገዶችና አማራጮችን የምትፈልግባቸው ሁኔታዎችን ነው የተስተዋሉት እስካሁን። ጦርነቱንም በተለይ ፕሬዚደንት ዶናልድ ትራምፕ እንዳሰቡት በአጭር ጊዜ እንኳን ባይሆን አሁን በረጅሙም ጊዜ የማቆም እድሉ የመነመነ ይመስላል። ይሄ አሜሪካኖችም ጋር ይሄ ስሜት፣ ምክንያቱም አውሮፓዎች ፑቲን ካልተንበረከኩ አይነት አቋም የያዙ ነው የሚመስለው። በየጊዜው ይሰበሰባሉ፣ በየጊዜው ማዕቀብ ይጥላሉ። ፕሬዚደንት ዶናልድ ትራምፕም ወደ ድርድር ሲሄዱ ማሳሰቢያና ማስጠንቀቂያ ብጤ ይሰጣሉ። አሜሪካኖች ምንድን ነው የሚሉት? አሜሪካኖች ለራሽያው ፕሬዚዳንት ቭላዲሚር ፑቲን ያላቸውን አድናቆት ነው ብዙ ጊዜ የሚገልጹት። ምክንያቱም ሁልጊዜ አንድ ስብሰባ ሲደረግ ፈረንጆቹ አውት ማኑቨር እያደረገው ነው ፕሬዚዳንት ትራምፕ ወይም ደግሞ አስቀድሞ የተሰላ አካሄድ ሄዶ አደባባይ ከመምጣት ባለፈ ተጨባጭ የሆነ የሚሰጠው ነገር የለም እያሉ ነው ያሉት። አሁንም እንግዲህ ፕሬዚዳንት ትራምፕም ሆነ የአውሮፓ ህብረትም ሆነ ሌሎች አካላት እያቀረቡት ያሉት ምንድን ነው የመፍትሄ ሀሳብ ራሽያ የያዘችውን ይዛ ጦርነቱ ይቁም የሚል ነው። ስለዚህ ይሄ ትልቅ ድል ነው ለራሽያ እና እንደተባለው ራሽያ ተሸንፋ ራሽያ ወጥታ ድሮ ጦርነቱ ሲጀመር የነበረውን ግብ ይዞ ጦርነቱ የሚያልቅበት መንገድ ያበቃለት ነው ይመስለው። በጣም አመሰግናለሁ አበበ ፈለቀ ከዋሽንግተን እንደተለመደው ለሰጠህን አስተያየት አመሰግናለሁ። ወደ ሁለተኛው ዘገባ እናልፋለን። የፓሪስ ፈረንሳይ እውቅ ቤተመዘክር ሉቯ ባለፈው ሳምንት እሁድ መሰረቁ ያስከተለው ፖለቲካዊ ጥያቄና የደህንነት ስጋት የሀገሪቱን ፖለቲከኞችና ሕዝብ በየፊናው እያከራከረ እያነጋገረም ነው። መረጃዎች እንደጠቆሙት ሌቦቹ ከዓለም ትልቁን የሥነ ጥበብ ቤተመዘክርን በርካታ ቅርሶች በተለይም የወርቅና የብር መሐለቆችን ለመዝረፍ የፈጀባቸው ጊዜ 8 ደቂቃ እንኳን አይሞላም። ሌቦቹ ከ2000 የሚበልጡ የወርቅና የብር መሐለቆችን ሰርቀዋል ነው የተባለው። በአጠቃላይ ከቤተ መዘክሩ የተዘረፈው ንብረት ከ100 ሚሊዮን ዶላር በላይ ተገምቷል። ተጠርጣሪዎቹ እስከ ዛሬ ድረስ አልተያዙም። ቤተ መዘክሩ የተዘረፈበት ፍጥነት፣ መንገድና ተመሳሳይ ዘረፋዎች ፈረንሳይ ውስጥ መደጋገማቸው በሀገሪቱ ሕዝብ ዘንድ የደህንነት ስጋት ጥያቄ አስነስቷል። ፖለቲከኞች በበኩላቸው እየተወቃቀሱ ነው። ዘረፋ ስጋትና ክርክሩን በተመለከተ የፓሪስ ወኪላችን ሃይማኖት ጥሩነህን በስልክ አነጋግሬያት ነበረ። ሃይማኖት ትሰሚኛለሽ? እሰማሃለሁ ነጋሽ። አንቺ ያልተሰረቀብሽም የተሰረቀብሽ ንብረት የለም ነው አለ። ያው እንግዲህ እንደ ነዋሪነት የፓሪስ ንብረቱ የጋራ ነውና ይነካናል ሁላችንም። ግን በአጭር ጊዜ ውስጥ ነው አሉ ሌቦቹ ወደ 100